ህልሞችን ልንገራችሁ 17 ብዙ ሰዎች በህልማችሁ የሚያዩትን ህልሞች ልንገራችሁ። የመጀመሪያው በህልማችሁ እባብን ስታዩ ምን ማለት እንደሆነ ልንገራችሁ። ሁለተኛው በህልማችሁ ውሻ ሲነክሳችሁ የምታዩ ከሆነ ያም በጣም አደገኛ ነው። ሶስተኛው ደግሞ በህልማችሁ ጥርሳችሁ ሲወልቅ የምታዩ ከሆነ፣ ሌላኛው ደግሞ በህልማችሁ ከፎቅ ላይ ሊሆን ይችላል፣ ከከፍታ ላይ ሊሆን ይችላል ስትወርቁ የምታዩ ከሆነ፣ ካር አክሲደንት ስታዩ ደግሞ በህልማችሁ መኪና ሲጋጭ የሆነ መኪና ሲገለበጥ የምታዩ ከሆነ፣ በህልማችሁ ደግሞ ምግብን ስትበሉ የምታዩ ከሆነ ይህንን ማድረግ አለባችሁ። ምግብ ስትበሉ የምታዩ ከሆነ ህልምን የምትለዩበትን መንገድ ልንገራችሁ። ከእግዚአብሔር የሆነና ከእግዚአብሔር ያልሆነን ህልም የምትለዩበት መንገድ ልንገራችሁ። የመጀመሪያው ከእግዚአብሔር የሆነ ህልም ፍጹም ሰላም አለበት። ሰላም ነው የሚሰማችሁ። የሆነ መጥፎም ነገር ብታዩ ጥሩም ነገር ብታዩ የሆነ ሰላም ከተሰማችሁ ያ ከእግዚአብሔር ነው ማለት ነው። ውስጣችሁ ሐሴት የሚያደርግ ከሆነ በዛ ህልም የምትደሰቱ ከሆነ ያ ከእግዚአብሔር የሆነ ህልም ነው ማለት ነው። የጨለማው ዓለም እናንተ ላይ ያቀደው ህልም ከሆነ ደግሞ ምንም አይነት ሰላም የለውም። ትረበሻላችሁ፣ ዲስተርቭ ትደረጋላችሁ። ካያችሁበት ሰዓት አንስታችሁ ትጨነቃላችሁ። በጭንቀት ነው የምትሞሉት። ህልምን ማየታችሁ ብቻ አይደለም፣ ካያችሁ በኋላ ስትነቁ የሚሰማችሁ ፊሊንግ የህልማችሁን ትርጉምና ህልማችሁ ከእግዚአብሔርና ከእግዚአብሔር እንዳልሆነ የምታውቁበት መንገድ ከህልማችሁ ስትነቁ የሚሰማችሁ ፊሊንግ ወይንም የሚሰማችሁ ስሜት ነው። ምንድነው ፊል ያደረጋችሁት? ከዛ ህልም ስትነሱ ምንድነው ፊል ያደረጋችሁት? ተረበሻችሁ? ውስጣችሁ ተረብሿል? ተጨንቃችኋል? ላበላቦናችኋል? የሆነ በጣም በቃ ነፍሳችሁ ተጨንቃለች? ያ ከሆነ ከሰይጣን ነው። በጣም መጸለይ ያለባችሁ። እግዚአብሔር የገለጠላችሁ በቃ ያንን ነገር እንድታፈርሱት ነው ማለት ነው። የጨለማው ዓለም ላይ የታወጀ አዋጅ አለ። ስለዚህ አጥብቀ ጸልይ፣ አፍርስ እያለ ነው በሌላ መንገድ እግዚአብሔር እየተናገረ ያለው። ስለዚህ እንደዚህ አይነት ህልሞችን ስታዩ በኃይል መጸለይ አለበት። ስለዚህ ህልምን ካያችሁ በኋላ ከህልም ውስጥ ስትነቁ የሚሰማችሁን ፊሊንግ ሴንስ አድርጉት። መጀመሪያ የሆነ የምትረበሹ ከሆነ ያ ከጨለማ ነው። ተነስታችሁ በጌታ በኢየሱስ ክርስቶስ ስም በህይወቴ ላይ የተላካችሁ የጨለማ ኃይላቶች በእኔ ህይወት ላይ ያቀዳችሁት የትኛውን መቀድ፣ ጥንቆላ፣ ሟርት ሁሉ በኢየሱስ ስም አፍርሻለሁ እያላችሁ መጸለይ ያለባችሁ። ይፈርሳል። ምክንያቱም አንደበታችሁ ላይ ኃይል አለ። እግዚአብሔር ኦቶሪቲን በአንደበታችሁ ላይ ያስቀምጧል። በእናንተ ህይወት ላይ በደንብ ስሙኝ፣ በእናንተ ህይወት ላይ ከእናንተ በላይ ባለስልጣን የለም። እግዚአብሔር በእናንተ ህይወት ላይ እናንተን የሾማችሁ። በእናንተ ህይወት ላይ ባለስልጣን እናንተ ናችሁ። የእናንተን ነገር መጠበቅ ያለባችሁ እናንተ ናችሁ። እግዚአብሔር የእናንተን ነገር ለእናንተ ሰጥቷል። እናንተ ናችሁ ማኔጅ የምታደርጉት። አንዳንድ ጊዜ እኮ ብዙ ሰዎች ተሳስተው የሆነ ሚስቴክ ሲሰሩ ጠላት የሚገባው እኮ በሚስቴካቸው በኩል ነው እንጂ ሰዎቹ የራሳቸው በእናንተ ህይወት ላይ እናንተ ናችሁ ባለስልጣን። በህይወታችሁ ላይ መሆን ያለበት ነገር እንዲሁ መሆን የሌለበት ነገር እንዳይሆን ማድረግ ትችላላችሁ። በቃ ይሄ የእናንተ ስልጣን ነው። ምክንያቱም የእናንተ ነው ህይወት። አንድ ሰው እኮ የሆነ ንብረት ካለው ንብረቱ የራሱ እኮ ነው። እሱ ነው ማኔጅ ማድረግ የሚችለው፣ እሱ ነው ማስወጣት የሚችለው። ባንክ የሆነ ብር ራሱ ካለው ብሩን ማውጣት የሚችለው እሱ ነው። ከሱ ውጭ ሌላ ሰው መጥቶ አደርጋለሁ ቢል የግድ ኦር የሆነ የሱ መታወቂያ ያስፈልጋል፣ ፊርማው ያስፈልጋል። ስለዚህ የእናንተን ፍቃድ ይጠይቃል። እግዚአብሔርም ሰይጣንም የሚሰራው በእናንተ ፍቃድ በኩል ነው። ስለዚህ ፍቃድ አትስጡት። ለጨለማው ዓለም ለማይሆኑ ህልሞች ፍቃድን አትስጡ። በጌታ ፍቃድን አትስጡ። ስለዚህ ህልምን ስታይ አጥብቃችሁ መጸለይ ያለባችሁ። ብዙ ጊዜ ህልምን ስታዩ የምትሰሩትን ስህተት ልንገራችሁ። ብዙ ሰው ህልምን ያያል፣ ነገር ግን ህልሙን ወዲያው እንዳየ ይነሳል። የሚያስጨንቅ ህልም ከሆነም ተጨንቆ ምናምን መልሶ ይተኛል፣ ኦር ደግሞ በቃ ዝም ብሎ ይተዋል። ብዙ ሰው ህልም ያያል፣ ነገር ግን ካየ በኋላ አይጸልይም። ያ ትልቅ ስህተት ነው በህይወታችን ውስጥ። እግዚአብሔር የሆነን ህልም ሲያሳያችሁ እንድትዝናኑበት አይደለም። ሙቪ አይደለም ህልም እግዚአብሔር ለሰው ልጆች ከሚናገርበት መንገዶች ውስጥ አንዱ ነው። ስለዚህ ህልምን ስታዩ ዝም ብላችሁ ኢግኖር አድርጋችሁ አትለፉ፣ ችላ ብላችሁ አትለፉ። ህልምን ስታዩ እግዚአብሔር ምን ሊናገረኝ ፈልጎ ነው፣ እግዚአብሔር በዚህ ህልም በኩል ምንን ነው ሊናገረኝ የፈለገው ብላችሁ ማሰብና ማወቅ አለባችሁ። ስለዚህ የሆነን ህልም ስታዩ ተነስታችሁ መጸለይ አለባችሁ። መልካምም ይሁን መጥፎም ይሁን
ተነስታችሁ መጸለይ ያለባችሁ። መጥፎ ከሆነ ተነስታችሁ ልታፈርሱት ይገባል። ጥሩ ከሆነ ደግሞ እግዚአብሔር ያንን ህልም እንዲፈጽም መጸለይ ያለባችሁ ማለት ነው። ስታዩ መጸለይ ግዴታችን ነው። ስታዩ ሚሴጅ ነው። እግዚአብሔር ይህ ነገር ሊሆን ነው ጸልዩበት እያለ ነው። ኦር ደግሞ ይህ ነገር ሊሆን ስለሆነ እንዳይሆን ጸልይ፣ ይህ ነገር በመንፈስ ዓለም ላይ ታውጇል፣ ስለዚህ አፍርስ እያለ ነው በሌላ በኩል። ኦር ደግሞ ይህ ነገር ሊፈጸም ስለሆነ አጥበቀ ጸልይበት እንዲሆን እያለ ነው። ከእግዚአብሔር የሆነና በህልማችሁ የምታያቸውን ኮመን የሆኑ ህልሞች ነግራችኋል። ህልሙን መተርጎም ያለባችሁ እናንተ ናችሁ። አንድን ህልም ስታዩ መተርጎም ስልጣን ያላችሁ እናንተ ናችሁ። እግዚአብሔር ለእናንተ ካሳያችሁ እናንተ እንድትተረጉሙት ነው። ምክንያቱም አንድ ሰው ህልምን አይቶ ካልተረጎመው እንዳላየው ነው የሚቆጠረው። ያልታለመ ህልምና ያልተተረጎመ ህልም እኩል ነው። ምንም ሊለያይ አይችልም። ምክንያቱም ካልተረጎማችሁት ምንም እንትን አይደለም። መተርጎም አለባችሁ። እግዚአብሔር በእናንተ አንደርስታንዲንግ መጠን ነው የሆነን ህልም የሚያሳያችሁ። ስለዚህ ለእናንተ ከገለጠላችሁ እናንተ ናችሁ ያንን ህልም መተርጎም ያለባችሁ። የሆነን ሰው ወይውን ሊያሳያችሁ ይችላል፣ መንገድ ሊያሳያችሁ ይችላል፣ ሊጠቁማችሁ ይችላል፣ እንደዚህ ከራሱ ኤክስፒሪየንስ ሊነግራችሁ ይችላል። ነገር ግን ትክክለኛውን የህልም ትርጉም መወሰን የምትችሉት በህይወታችሁ ላይ እናንተ ናችሁ። በቃ ይሄ እንደዚህ ነው ካላችሁ በዛ መንገድ ነው የሚሆነው። ምክንያቱም እናንተ የምትተረጉሙበት መንገድ ነው ትልቁ ተጽዕኖ አለው። የእናንተ ኢንተርፕሪቴሽን፣ እናንተ ኢንተርፕሬት ስታደርጉ ተጽዕኖ አለው። ስለዚህ ህልማችሁን በደንብ አድርጋችሁ ስትነሱ ከህልሙ ስትነሱ ጸልዩበት። መጥፎም ይሁን ጥሩም ይሁን ጸልዩ። ከዛ በኋላ ነው ሰዎችን ማማከር ያለባችሁ። ዝም ብላችሁ ህልም እንዳያችሁ ተነስታችሁ ለሰዎች አትናገሩ። መጀመሪያ ጸልዩበት። ከጸለያችሁበት በኋላ ሰዎችን ማማከር ትችላላችሁ። ስለዚህ ህልማችሁን በደንብ አድርጋችሁ እንትን። ስለዚህ የመጀመሪያው በደንብ ስሙ። ህልሞችን ልንገራችሁ። 17 ብዙ ጊዜ ብዙ ሰዎች በህልማቸው የሚያዩትን ህልሞችን ልንገራችሁ። 17 ብዙ ሰዎች በህልማቸው የሚያዩትን ህልሞች ልንገራችሁ። የመጀመሪያው በህልማችሁ እባብን ስታዩ ምን ማለት እንደሆነ ልንገራችሁ። በህልማችሁ እባብን ብዙ ጊዜ የምታዩ ከሆነ፣ እባብ ሲያሳድዳችሁ የምታዩ ከሆነ፣ እባብ ሊነድፋችሁ ሲሯሯጥ የምታዩ ከሆነ ያ ዊች ክራፍት ነው። እናንተ ላይ ተንኮል ያሰበ ሰው አለ ማለት ነው። ጥሩ መስሎ አካሄዱን አሳምሮ እናንተን ሊያጠቃ የፈለገ ሰው አለ። ዊች ክራፍት እያሰራባችሁ ያለ ሰው አለ ማለት ነው። እያስጠነቆለባችሁ ያለ ሰው አለ ማለት ነው። መጽሐፍ ቅዱስ ሲናገር ስለ እባብ እንደዚህ ነው የሚለው። ዘፍጥረት ምዕራፍ 3 ቁጥር 1 ላይ ሲናገር እንደዚህ ይላል። እባብ ይላል እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። ስለዚህ እናንተ ላይ ተንኮል እያሰበ ያለ ሰው አለ ማለት ነው። በእናንተ ህይወት ላይ ተንኮልን እያሰበ እያሴረባችሁ ያለ ሰው አለ ማለት ነው። የሆነ ፊዚካል እባብ አትጠብቁ። ተንኮል እያሰበባችሁ የማይሆንን ነገር እያሴረባችሁ ያለ ሰው አለ ማለት ነው። ስለዚህ አጥብቃችሁ ልትጸልዩ ይገባል። እናንተን አታክ ማድረግ የሚፈልግ ፐርሰን አለ ማለት ነው። ወይንም ስፒሪቹዋል አታክ ተከፍቶባችኋል እያለ ነው መንፈስ አለ። መንፈሳዊ ጥቃት በእናንተ ላይ ተከፍቷል ማለት ነው። መንፈሳዊ የሆነ ጥቃት እናንተ ላይ እየተላከ ነው እያላችሁ ነው መንፈስ ዓለም ነው። በህይወታችሁ ላይ የሆነ የተደገመ ድግምት አለ ማለት ነው። እናንተን ሊያጠቃ የፈለገ ፐርሰን አለ ማለት ነው። ያንን ነው የሚያመለክተው እባብን ስታዩ ማለት ነው። ሲምቦሉ ያ ነው ማለት ነው። ያ ምልክቱ ነው። ሁለተኛው በህልማችሁ ውሻ ሲነክሳችሁ የምታዩ ከሆነ ያም በጣም አደገኛ ነው። ውሻ አንደኛው አታክ ነው። በቃ ውሻው ሲነክሳችሁ የምታዩ ከሆነ፣ ውሻው ሲያሯሩጣችሁ የምታዩ ከሆነ የመጀመሪያው ያ ስፒሪቹዋል አታክ ነው። በቃ ስፒሪቹዋል አታክ ነው። የምታምኑት ሰው እናንተን እያጠቃ ነው ማለት ነው። ምክንያቱም ታማኝ ነው የምትሉት ሰው እናንተን ሊጎዱ አስቧል ማለት ነው። በዙሪያችሁ ያሉ በጣም የምታምኗቸው ሰዎች ውሻ የቤት እንስሳ አይደለ? ስለዚህ የቅርባችሁ ያለ ሰው እናንተን ሊያጠቃ ነው ማለት ነው። ቻሌንጅ ሲቹዌሽንንም ያሳያል። የህይወት ተግዳሮቶችንም ያመለክታል። ከፊታችሁ እንደዛ ሊመጣ ነው ማለት ነው። ሌላኛው ደግሞ ውሻን ስታዩ ያው በቃ ዘ ስፒሪት ኦፍ ለስትም ነው ደግሞ በቃ የስጋ አምሮት ነው። በቃ የስጋ አምሮት ይሄ የስጋ አምሮትንም ያመለክታል። ስለዚህ ውሻን በህልማችሁ የምታዩ ከሆነ መጸለይ አለባችሁ። ከሴክሹዋል ነገር ጋርም በተገናኘ
በህይወታችሁ ላይ ፋይት እየተላከባችሁ ነው ማለት ነው። ስለዚህ በጣም አጥብቃችሁ መጸለይ ያለባችሁ ውሻን ስታዩ። ሶስተኛው ደግሞ በህልማችሁ ጥርሳችሁ ሲወልቅ የምታዩ ከሆነ ሉስ ኦፍ ዊዝደም ኤንድ አንደርስታንዲንግ ነው። ብዙ ጊዜ እንደውም ዊዝደም ቲዝ ይባላል አይደለ? ስለዚህ የሆነ ዊዝደማችሁን ሉዝ እያደረጋችሁ ነው ማለት ነው፣ ልታጡ ነው ማለት ነው። የሆነ ነገር በስራችሁ ሊሆን ይችላል፣ በአገልግሎት ሊሆን ይችላል። ዊዝደማችሁን እያጣችሁ ነው፣ ኮንፊደንሳችሁን እያጣችሁ ነው። በሰው ፊት እንድትሸማቀቁ የሚያደርግ ነገር በፊታችሁ ተዘጋጅቷል ማለት ነው። ጥርሳችሁ ሲበቅል የምታዩ ከሆነ ደግሞ ዊዝደማችሁ እየጨመረ ነው፣ አንደርስታንዲንጋችሁ እየጨመረ ነው። የሆነ ነገር የምትረዱበት መንገድ እየጨመረ ነው። ጥርሳችሁ እየበቀለ ነው ማለት ዊዝደማችሁ እየጨመረ መሆኑን ያመለክታል ማለት ነው። አራተኛው ደግሞ በህልማችሁ ጸጉራችሁ ከናንተ ላይ ሲላጭ ካያችሁ፣ ጸጉራችሁን ያበጠራችሁ ሊሆን ይችላል፣ ጸጉራችሁ ሲነቃቀል የምታዩ ከሆነ ክብራችሁን ልታጡ ነው ማለት ነው። የሆነ ሊያዋርዳችሁ የፈለገ ነገር አለ ማለት ነው። ሉዝ ኦፍ ከቨሪንግ ግሎሪ ኤንድ ኦቶሪቲ ማለት ነው። ክብራችሁን እያጣችሁ ነው ማለት ነው። የናንተ ውርደት ታቀዷል ማለት ነው። ሶምሶን ጸጉሩ ሲላጭ አይደለ ጸጋው የተበላው። ስለዚህ ሲነቃቀል የምታዩ ከሆነ ጸጋን ከላያችሁ ላይ እየወሰደ ያለ ነገር አለ ማለት ነው። የምትተማመኑበትን ነገር ሉዝ ልታደርጉ መሆኑን ነው የሚያመለክተው። የሆነ ውርደትን ያቀደላችሁ ሰው አለ፣ የሆነ የጨለማ ኃይል አለ ማለት ነው። ስለዚህ ተነስታችሁ መጸለይ ያለባችሁ። በህልማችሁ ደግሞ ምግብን ስትበሉ የምታዩ ከሆነ ይህንን ማድረግ አለባችሁ። ምግብ ስትበሉ የምታዩ ከሆነ ቃል ኪዳን ኦር ስምምነትን ነው የሚያሳየው። ከዛ ሰው ጋር ቁጭ ብላችሁ ስትበሉ የምታዩ ከሆነ ከዛ ሰው ጋር አግሪ ያደርጋችኋል ማለት ነው። ያ ሰው መጥፎ ከሆነ ከመጥፎ ነገሩ ላይ አግሪ እያደረጋችሁ ነው። ከዛ ሰው ጋር ቃል ኪዳን እያደረጋችሁ ነው፣ ስምምነት አግሪ እያደረጋችሁ ነው ማለት ነው። መጥፎ ሰው ከሆነ ያ ሰው እንግዲህ አጥብቃችሁ ማፍረስ አለባችሁ። ከዛ ሰው ጋር የሆነ ነገር ብቻ ሼር እያደረጋችሁ ማዕድን እየተካፈላችሁ ነው። ከዛ ሰው የእግዚአብሔር ሰው ከሆነ የሆነ ግሬስ እየተካፈላችሁ ነው፣ ጸጋን እየተካፈላችሁ ነው፣ ዊዝደምን፣ አንደርስታንዲንግን እና የእግዚአብሔርን ቃል እየተካፈላችሁ ሊሆን ይችላል። ያንን ነው የሚያመለክተው። በቃ የሆነ ስምምነትን ነው የሚያሳየው። ከዛ ሰው ጋር አግሪ እንዳደረጋችሁ ነው የሚያሳየው። ያው ብዙ ጊዜ ምግብ ስንበላ ስናይ የሚታመም ሰው አለ፣ የሚሞት ሰው አለ ብሎ ኢንተርፕሬት ያደርጋል። ምግብ እኔ ስበላ ስታመም ነው ማየው የሚሉም ሰዎች አሉ። ብቻ ግን እናንተ በሚገባችሁ መንገድ ነው እግዚአብሔር የሚናገራችሁ። ህልም እናንተ አንደርስታንድ ማድረግ በምትችሉበት መጠን ነው እግዚአብሔር የሚናገራችሁ። እንደየ ካልቸራችሁ፣ እንደየ አስተዳደጋችሁ፣ እንደየ የምታውቁት ዕውቀት ነው እግዚአብሔር የሚናገራችሁ። ለምስሙ አንድ ሰው እባብን ሲያይ እንደየ ዕውቀቱ ነው። የሆነ ቻይናዊ እባብን ካየ ሊበላው ነው የሚያስበው። የሆነ ኢትዮጵያዊ ደግሞ እባብን ካየ ወይኔ ይሄ እባብ ሊነድፈኝ ነው ብሎ ይሸሻል። ቻይናዊውስ የሚገርም ምግብ አገኘው ብሎ ነው የሚበላው። ስለዚህ ፍቺው ላይ ነው ማተኮር ያለባችሁ። በቃ አንደርስታንድ ማድረግ በሚችሉበት እናንተ ያንን ነገር ትፈራላችሁ ኦር አትፈሩ፣ ትወዳላችሁ ወይ አትወዱም፣ እዛ መንገድ ነው ኢንተርፕሬት ማድረግ ያለባችሁ። በህልማችሁ ከምታውቁት ሰው ጋር ኦር ደግሞ ከሆነ ከእግዚአብሔር ሰው ጋር ምግብ ስትበሉ የምታዩ ከሆነ ከዛ ሰው የሆነ ነገር እየተካፈላችሁ ነው ማለት ነው። ሌላኛው ደግሞ በህልማችሁ ከፎቅ ላይ ሊሆን ይችላል፣ ከከፍታ ላይ ሊሆን ይችላል፣ ስትወርቁ የምታዩ ከሆነ ካላችሁበት ከፍታ ላይ ልትወርዱ ነው ማለት ነው። ስልጣን ሊሆን ይችላል፣ ከፍታ ሊሆን ይችላል፣ የሆነ የተሾማችሁበት ነገር ሊሆን ይችላል፣ ኦር ደግሞ ከመንፈሳዊ ሌቭላችሁ ሊሆን ይችላል። እናንተን ለማውረድ እናንተን ለመጣል የተዘጋጀ አካል አለ ማለት ነው። ስለዚህ ያም ነገር አጥብቃችሁ መጸለይ ያለባችሁ። እናንተን ከከፍታ ላይ መጣል የሚፈልግ አለ ማለት ነው። ስለዚህ ወደ ታች መሽቆልቆልን ነው የሚያመለክተው። የሆነ ነገራችሁ ዲክሬዝ እያደረገ ነው ማለት ነው። የሆነ ከከፍታ ላይ ስትወርቁ የምታዩ ከሆነ ቢዝነስማን ከሆናችሁ ቢዝነሳችሁ ሊያሽቆለቆል ነው ማለት ነው። ስራ ከሆናችሁ የሆነ ስራችሁ ሊቀዘቅዝ ነው ማለት ነው። የሆነ ነገራችሁ ብቻ ሊቀንስ ነው እያላችሁ ነው መንፈስ አለ። በቃ የሆነ ስራችሁ ሊሆን ይችላል፣ ቢዝነሳችሁ ሊሆን ይችላል፣ አሽቆለቆለ ነው ማለት ነው። ስለዚህ አጣብቂኝ ችግር ውስጥ ልትገቡ ነው ማለት ነው። ስለዚህ አጥብቃችሁ ተነስታችሁ መጸለይ ያለባችሁ ማለት ነው። በህልማችሁ ካር አክሲደንት ስታዩ ደግሞ በህልማችሁ መኪና ሲጋጭ የሆነ መኪና ሲገለበጥ የምታዩ ከሆነ ዋርኒንግ ነው። በቃ ሚኒስትሪያችሁ ሊሆን ይችላል፣ ስራችሁ የሆነ ብቻ እናንተ ድራይቭ እያደረጋችሁት ያለው ነገር ሊጨናገፍ ወይንም ኪሳራ ሊደርስበት ነው ማለት ነው። የሆነ አገልግሎታችሁ ሊሆን ይችላል፣ እናንተ ኮንትሮል አድርጋችሁት ያላችሁት ነገር ቢዝነስም ሊሆን ይችላል፣ ነገር ኪሳራ ሊደርስበት ነው ማለት ነው።
ግን ሰው ሲጎዳ ምናምን የምታዩ ከሆነ ወይ መኪና ሲጋጭ የምታዩ ከሆነ ዘ ስፒሪት ኦፍ ዴዝ ነው ማለት ነው። እግዚአብሔር ዋርኒንግ እየሰጣችሁ ነው ማለት ነው። የሆነ በፊት ለፊታችሁ ላይ ሊደርስ ያለ አክሲደንት አለ ኦር ደግሞ ዴዝ አለ ማለት ነው። የሞት መንፈስ ያ ሰው ላይ ታቅዷል ማለት ነው። ሞት በህይወታችሁ ላይ ታቅዷል ወይንም ያያችሁለት ሰው ሞት ታቅዶበታል ማለት ነው። ስለዚህ የሆነ አክሲደንት ብቻ በህይወቱ ላይ ሊደርስ ነው እያለ ነው መንፈስ ዓለም ሜሴጅ እየላከላችሁ ነው ማለት ነው። ስለዚህ ያንን ነገር ተነስታችሁ ብሬክ ማድረግ አለባችሁ፣ መስበር አለባችሁ። ስለዚህ ስለዛ ሰው ተነስታችሁ መጸለያችሁን እንዳትረሱ፣ በደንብ አድርጋችሁ ጸልዩለት።